እንደ መጽሐፉ ነው። ልብ ስትኖር እኛ አለን፣ ልቧ ከቆመች በደቂቃ ውስጥ ህይወታችን ይቆማልና ያው ልብ ማለት የሰውነታችን ኢንጂን ነው። በአንደኛ ደረጃስ እንዴት ቀጣፊ ሆነ ላልኮ ደግሞ የሰው አኗኗር ዘይቤ ስለተቀየረ ነው። አሁን አንድ ሰው የልብ ህመም ሲኖርበት የሚከታተላቸው የሚሰማቸው ምልክቶች ወይም ሲምፕተምስ ምንድን ናቸው? ከዚህም ጋር ደግሞ አስቸኳይ ወይም ዶክተርን ወይም ክሊኒክ መሄድ ያለበት ምልክት ወይም ሲምፕተም ምንድን ናቸው? ቶሎ ብሎ ሐኪም ቤት መሄድ ያለበት የደረት ላይ ህመም ነው። እሱ በጣም በህክምና ኤመርጀንሲ ነው። ያ ኢንጂን ቦታ ሳይነስ ኖድ ይባላል። ስለዚህ አሁን የእግዚአብሔር ስራ ይገርማል። ድንገት ያቺ ቦታ ከተጎዳች ልባችን ሊቆም ነው። ስለዚህ ምን አድርጎታል እግዚአብሔር? ከዛ ሽቦዎቹ እሱ ድንገት ከተጎዳ ሽቦዎቹ ስራውን ቴክ ኦቨር አድርጎ እንዲሰሩ ያደርጋል። ድንገት አንድ ሰው ያ ሲምፕተም ቢኖርበት አካባቢው ያሉ ቤተሰብ ወይም ጓደኛ ምን ማድረግ አለበት? በዛ ጊዜ በዛን ሰዓት ሰውየውን ዝም ብሎ በእግር ማስገድ ምናምን ሳይሆን በተቻለ መጠን አምቡላንስ መጥራት ነው። አንዳንድ አምቡላንስ የማይገባና አስቸጋሪ እንደ አፍሪካ ሴታፕ ከሆነ ደግሞ ራሱ መኪና መያዝ የለበትም። ሌሎች በያዙት ኖርማሊ በራሱ መሄድ የለበትም። ቶታሊ አምቡላንስ ነው በቃ ሆስፒታል ማድረስ ያለበት። በሽታ ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ። ሳቅበረታ በዛ መስጋ አየት ቀርቶ አድማጭ ተመልካቾቻችን የማክበር ሰላምታችን በያላችሁበት ይድረሳችሁ። እንኳን ወደ ሰሎም ቲዩብ በደህና መጣችሁ። የሰሎም ቲዩብ በየሁለት ሳምንቱ እየተዘጋጀ የሚቀርብ በጤና አጠባበቅና በማህበራዊ ህይወት ዙሪያ የዘርፉን ባለሙያዎች በማቅረብ ጠቃሚ መረጃዎችን የሚቀርብበት ትምህርታዊ መድረክ ነው። አዘጋጅና አቅራቢ ኤልያስ እሸቴ፣ የጤና ጉዳይ አማካሪ ዶክተር ኤፍሬም መኮንን እና የቴክኒክ ክፍሉ ዳግም ዳንኤል ናቸው። በዛሬው ፕሮግራማችን የልብ ህመምን አስመልክቶ በተለይም የልብ ቅስፈትን ሀርት አታክ እና የልብ ድካምን ሀርት ፌለር አስመልክቶ ከዘርፉ ባለሙያ እንማራለን። የዛሬውና የመጀመሪያው የፕሮግራማችን እንግዳ ዶክተር ዱፌራ መኮንን ናቸው። ዶክተር ዱፌራ በአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ሄልዝ ኤንድ ሳይንስ መምህር ሲሆኑ የልብ ህመምና የውስጥ ደዌ ህክምና ስፔሻሊስት ናቸው። ውድ ጊዜያቸውን አጣበው ለዚህ ትምህርታዊ መድረክ ለመገኘት ስለፈቀዱ በዝግጅት ክፍሉና በአድማጭ ተመልካቾቻችን ስም አክብሮታዊ ምስጋናችንን እናቀርባለን። በቆይታችሁ እንደምታተርፉበት በማመን መልካሙን ሁሉ እንመኛለን። ለወገኖቻችን ተደራሽ እንዲሆን ሰብስክራይብ እና ሼር እንድታደርጉ በአክብሮት እንጠይቃለን። ጤና ይስጥልኝ አድማጭ ተመልካቾቻችን። በዛሬው መርሃ ግብራችን ስለ ልብ ህመምና ህክምናውን ዙሪያ እንማራለን። ለዚህም ዓላማ የልብ ህክምና ባለሙያ ወይም ስፔሻሊስት የሆኑትን ዶክተር ዱፌራ መኮንንን ይዘን ቀርበናል። ዶክተር ዱፌራ ጊዜውን አጣበው ስለተገኙልን እናመሰግናለን። ዶክተር ራስዎና ሙያውን ቢያስተዋወቁ። እኔ ዶክተር ዱፌራ መኮንን እባላለሁ። የውስጥ ደዌ ስፔሻሊስት እና የልብ ስፔሻሊስት ነኝ። እንግዲህ ልብ ዋና ከሚባሉት የሰውነት አካል አንዱ ነው። ስለ ልብ በሽታ እና ህክምና ከመነጋገራችን በፊት የልብ አገልግሎትና ምንነትን ቢገልጹልን። የታላቁ የክርስትና መጽሐፍ ልብን ጠብቅ የህይወት መውጫ እርሱ ነውና ብሎት ይገልጸዋል። የህክምና ሳይንስስ ልብን እንዴት ይገልጸዋል? እንደ መጽሐፉ ነው። ልብ ስትኖር እኛ አለን፣ ልቧ ከቆመች በደቂቃ ውስጥ ህይወታችን ይቆማልና ያው ልብ ማለት የሰውነታችን ኢንጂን ነው፣ ሞተር እንደምንለው ማለት ነው።
ለምሳሌ በዋናነት ጭንቅላታችን ኦክሲጅንና ግሉኮስ ይፈልጋል። ያንን ጨምቆ የተጣራውን ደም ለዛ የሚያደርሰው ልባችን ነው። ለጠቅላላ ሰውነታችንም የሚያደርሰው እሱ ነው እና ትልቁ ማሽን የሚፈለገውን ምግብ አጣርቶ ኦክሲጅኑን ንጥረ ነገሩን አጣርቶ ለጠቅላላ ሰውነት የሚያደርስ የቆሸሸውን ደግሞ በራሱ ውስጥ አሳልፎ ለሳምባ ሰጥቶ እንዲያጣራ የሚያደርግ ማሽን ነው። እግዚአብሔር የሰጠን ማሽን ማለት ነው። እንግዲህ ስለ ልብ ካወቅን የልብ ህመም በዓለም አቀፍ ደረጃ በአንደኛ ደረጃ ሰውን ለሞት የሚዳርግ ነው። የልብ ህመም ምንድን ነው? እንዴትስ እንደዚህ በአንደኛ ደረጃነት የሰውን ህይወት ቀጣፊ ሆነ? የልብ ህመም ምንድን ነው ላልከው፣ የልብ ህመም ብዙ ነው። ብዙ አይነቶች አሉ። በአንደኛ ደረጃስ እንዴት ቀጣፊ ሆነ ላልኮ ደግሞ የሰው አኗኗር ዘይቤ ስለተቀየረ ነው። በድሮ ጊዜ ሰዎች አኗኗራቸው ጉዞም በእግር ነው፣ የሚበሉትም ኦርጋኒክ ነው፣ የሚኖሩትም የጉልበት ስራ ሰርቶ ነው። በዛን ሰዓት ልብ በሽታ ብዙም የለም። ሰውን ሊገል የሚችለው በዛን ጊዜ ምንድን ነው? ያው ኢንፌክሽን በአንደኛ ደረጃ ነው። አሁን ደግሞ ወደ አፍሪካ ራሱ ብትመጣ ይሄ የኑሮ ዘይቤ ተቀይሯል። የምትሄደው በመኪና ነው፣ የምትተኛው ቆንጆ አልጋ ላይ ነው፣ የምትቀመጠው አሪፍ ሶፋ ላይ ነው። ተነስቴ እንኳን ቲቪ አትከፍትም፣ በሪሞት ነው ኮንትሮል የምታደርገው። እንቅስቃሴ የለም። እዛ ላይ ደግሞ ኑሮ ተቀየረና ኢንካም ተቀየረና የፈለግከው ምግብ የሚጣፍጡ ምግቦች በኮቴሽን መብላት ትችላለህ። እነኚህ ወዴት ወሰዱ? ነን ኮሚኒካብል የማይተላለፉ በሽታዎችን አመጣ። እነሱ ምንድናቸው? አንዱ ልብ በሽታ ነው፣ ኩላሊት በሽታ፣ ሱካር፣ ግፊት፣ ኮሌስትሮል፣ ኦቤሲቲ የሚባሉ ነገሮች መጡ። በዚህ የሰዎች የኑሮ ዘይቤ መቀየር ከዛ የተነሳ ልብ በሽታ አንደኛ ደረጃ ገዳይ ሆኖ ተገኘ ማለት ነው። እሺ እንግዲህ ለልብ ህመም ከሚዳርጉ ዋና ዋና ምክንያቶችን አሁን ጠቅሰውታል። አንዱ የኑሮ ዘይቤ ነው አሁን ከጠቀሱት። ሌላው ጄኔቲክስስ ምን ያህል ተጽዕኖ አለው እና ሌሎችስ ለልብ ህመም የሚዳርጉ ዋና ዋና ምክንያት? ጄኔቲክስ አለው። ጄኔቲክስ የተወሰነ እንትኖች አሉት። እንደ መጀመሪያ ላይ እንደጠቀስኩልህ ብዙ አይነት የልብ በሽታዎች አሉ። በዘር የሚመጣ የልብ በሽታ አለ። ከነዛ ውስጥም እንደው ለመጥቀስ የልብ ጡንቻ መደንደን ወይም ደግሞ በሕክምና ተርሚኖሎጂ ሃይፐርትሮፊክ ካርዲዮማዮፓቲ የሚባል አለ። ወይ ደግሞ ቻናሎፓቲ ወይ ደግሞ የአሪትሚያ አይነቶች የልብ ዘይቤ መዛባት ማለት ነው። እነሱ በዘር ከአንዱ ወደ አንዱ ሊተላለፍ ይችላል። ከዛ የተነሳ አሁን ለምሳሌ አንድ ልብ ታካሚ እኛ ጋር ሲመጣ ከነኚህ በሽታዎች ማለት ከቤተሰብ ወደ ቤተሰብ ሊተላለፍ የሚችል ከሆነ ሰውየን ብቻ ሳይሆን የምናክመው ቤተሰቡንም ስፔሻሊ ፈርስት ዲግሪ ሪላቲቭ የሚባሉትን ስክሪኒንግ እንሰራለን። እውነት ነው፣ በዘር ይተላለፋል። በዘር የማይተላለፉት ደግሞ ለምሳሌ የሱካር በሽታ፣ ግፊትን፣ ኮሌስትሮልን፣ ሲጋራን፣ ኦቤሲቲን እሱም እንደገና ደግሞ በዘርም ራሱ የሚመጣ ደግሞ ድንገተኛ ልብ ህመም ወይ ሃርት አታክ የሚባለው ደግሞ አለ። እሱ ደግሞ የልብ ደም ስር ልባችን እንግዲህ ምንድነው የምታደርገው? ለሌላው ምግብ እንደምታደርሰው በሙሉ ኦክሲጅን እንደምታደርሰው በሙሉ ራሷ የረጨችው ምግብ መብላት ስላለባት እሷም ተመልሶ ለሷም ይደርሳል። ያንን ምግብ የሚያደርስላት የልብ አካል ደም ስር በሕክምና ቋንቋ ኮሮነሪ አርተሪ ይባላል። እነኚህ ሪስክ ፋክተሮች ይሄን ኮሮነሪ አርተሪ ያጠቡታል፣ በድንገትም ይዘጋል። ያኔ ሰውየው ሃርት አታክ ገጠመው፣ በድንገት ሞት የሚባለው በእነኚህ ሪስክ ፋክተሮቹ እነኚህ ናቸው። የልብ ህመም ስፔሲፊኩ ደግሞ የልብ አርተሪ መዝጋት ነው ማለት ነው።
አሁን አንድ ሰው የልብ ህመም ሲኖርበት የሚከታተላቸው የሚሰማቸው ምልክቶች ወይም ሲምፕተምስ ምንድን ናቸው? ከዚህም ጋር ደግሞ አስቸኳይ ወይም ዶክተርን ወይም ክሊኒክ መሄድ ያለበት ምልክት ወይም ሲምፕተም ምንድን ናቸው? የልብ ምልክቶች ብዙ ናቸው። አስቸኳይ ቶሎ ብሎ ሐኪም ቤት መሄድ ያለበት የደረት ላይ ህመም ነው። እሱ በጣም በሕክምና ኤመርጀንሲ ነው። የደረት ላይ ህመም ማለት መሀል ደረታችን ላይ በጣም የሚከብድ ወይ ደግሞ የሚጨመድድ ሊያቃጥልም ይችላል። ኃይለኛ አዚፍ አን ኤሌፋንት ሲቲንግ ኦን ዩር ቼስት ይላል ሳይንሱ። ኢማጂን አድርገዋል። አንድ ዝሆን ደረቴ ላይ ቁጭ ስል ምን ያህል እንደሚከብድ እንደሱ አይነት አንዳንዴ ወይ ደግሞ ጭብጥ አድርጎ ውጥር አድርጎ የሚይዝ ነገር ከመጣ ወዳው ሐኪም ቤት መሄድ አለበት አንድ ሰውዬ። ይሄ ሁሉ ስቃይ ሳይመጣ ራሱ መጀመሪያ ላይ ትንሽ ትንሽ ምልክቶች ይኖሩታል። ለምሳሌ ፎቅ ስትወጣ ጭብጥ ያደርግና ደረቴን ማቃጠል ወይ ደግሞ ክብድ ማለት ይመጣል። ቆም ስትል ደግሞ በ5 ደቂቃ ውስጥ ጥርግ ብሎ የሚጠፋ ከሆነ ይሄ ትልቅ ዋርኒንግ ነው። እንደዚህ አይነት ምልክቶች ሲመጣ ቶሎ ብሎ ሐኪም ጋር ሄዶ መታየት አለበት። አንዳንዴ ደግሞ እንደዚህ አይነት ቲፒካል ያልሆነ ግልጽ ያልሆኑ ግን የልብ ምልክት ሊሆነው የሚችል አለ። ለምሳሌ ደረጃ ስትወጣ ዥው ብሎ ማዞር፣ አንዳንዴ ትከሻን ዝም ብሎ መንገድ ስትሄድ ትከሻን ካመመ፣ አንዳንዴ ጀርባንም ግጥም አድርጎ የሚይዝ ከሆነ የግድ ፊት ለፊት ደረት ላይሆን ይችላል እና ሄዶ ብቻ የባለሙያ ጋር ሄዶ ማጣራት ያለባቸው እነኝን የመሰሉ ምልክቶች ናቸው። ሆኖም ግን የታመመ ልብ ደግሞ ልብ ድካም የምንለው ልብ ድካም ያለ እነኚህ ልብ ድካም የሌላቸው ግን ለልብ ለሃርት አታክ ዋርኒንግ የሚሰጡ ናቸው። አሁን የነገርኩ ልብ ድካም ያለበት ሰው ደግሞ ገና ሲንቀሳቀስ ትንፋሽ ያጥረዋል። ጋደም ብሎ አንገቱን ተዘግዝቆ መተኛት አይችልም። 3-4 ትራስ ከፍ አድርጎ ነው የሚተኛው። እግሩ ያብጣል። ጋደም ሲል ሳል ይመጣል። ቁጭ ሲል ይሻለዋል። እነኚህ በሙሉም ደግሞ እንደገና የልብ በሽታ ምልክቶች ናቸው። እነኚህን ያለባቸው ሰዎች ልብ ድካም አለባቸው። ስለዚህ ልቡን ብቻ ሳይሆን ድካሙንም ያክማሉ፣ የድካሙንም መንስኤ ያክማሉ። ያባባስባቸውንም ምልክቶች መታከም አለባቸው። የልብ ድካም በእንግሊዝኛው እንደ ሃርት ፌለር ማለት ነው። ልብ በሽታ ማለት ሃርት ዲዚዝ ነው። ብዙ አይነት ልብ በሽታ አለ። ሃርት ዲዚዝ ማንኛውም ሃርት ዲዚዝ ሁሉም የልብ በሽታዎች ለምሳሌ ቫልቭ ሊሆን ይችላል፣ ጡንቻው ሊሆን ይችላል፣ እነኚህ ደም ስር ያልኩ ሊሆን ይችላል፣ ሽፋኑ ሊሆን ይችላል። እነኚህ በሙሉ ደግሞ ወደ ልብ ድካም ያመራሉ። እሱ ደግሞ ሃርት ፌለር ነው የሚባለው። ኤትሪያል ፊብሪሌሽን ምንድን ነው? ኤትሪያል ፊብሪሌሽን የልብ ምት መዛባት ነው። የልብ ምት መዛባት ልባችን ምንድነው በዋናነት ሁለት ነገር ነው ስራው። አንደኛው ጡንቻና ሌሎቹ ተባብረው መጭመቅና ለሰውነታችን ደም ማድረስ ነው። ያንን ሰዓቱንና ፓወሩን የሚሰጠው ደግሞ ኤሌክትሪክ ሲስተም አለው ልብ። ኤሌክትሪክ ሲስተሙ የራሱ ሲስተሙ የሚነሳበት ፓወሩ ኢንጂን ቦታ አለው። ያ ኢንጂን ቦታ ሳይነስ ኖድ ይባላል። ስለዚህ አሁን የእግዚአብሔር ስራ ይገርማል። ድንገት ያቺ ቦታ ከተጎዳች ልባችን ሊቆም ነው። ስለዚህ ምን አድርጎታል እግዚአብሔር? ከዛ ሽቦዎቹ እሱ ድንገት ከተጎዳ ሽቦዎቹ ስራውን ቴክ ኦቨር አድርጎ እንዲሰሩ ያደርጋል። ከዛ ደግሞ እነሱ ድንገት ከተጎዳ ሽቦዎቹ ጡንቻው ራሱ እንደ ኢንጂን ቴክ ኦቨር አድርጎ እንዲሰራ ያደርጋል። እስከ ታች ድረስ ሴሉ ድረስ ሄዶ ቴክ ኦቨር አድርጎ አትሊስት ሆስፒታል እንዲደርስ ያደርጋል። ስለዚህ ኢንጂኑ በድንገት እንደው እንበልና በሆነ ነገር ቢጎዳ ልቡ ወዲያው አይቆምም፣ እንደ ኢንጂን ይሰራሉ። ከዛ የተነሳ ኤትሪያል ፊብሪሌሽን ማለት ከተለያየ ቦታ ፓወሮቹ ይለቀቃሉ። ከኤትሪየም ከተለያየ ቦታ ሲለቀቁ ፓተርናቸው ይጠፋል፣ ስርዓት የለውም። እንደፈለገ ልብ መምታት ይጀምራል። ምክንያቱም
ከዛም የሚመጣ እንዲጨምቅ ያደርጋል። ከዛም የሚመጣ በቃ አጣርቶ ሲያሳልፍ ይሄ ሰዓቱን ጠብቆ አይደለም ይዛባል። ያ ነው የልብ ምት መዛባት ያመጣል። ያ ደግሞ ምንድነው ድድድድልና ጸጥ ሊል ይችላል። ጸጥ በሚልበት ሰዓት በዛችሁ ፍራክሽን ኦፍ ሰከንድ ደግሞ ክሎት ሊመጣ ይችላል ልብ ውስጥ የደም መርጋት። ያ የደም መርጋት ከመጣ ደግሞ በሚቀጥለው ዙር ምት ሲጀምር የረጋውን ደም ይዘው ወደ ደም ስር ይወስዳል። ከዛ የተነሳ ስትሮክ ሊያመጣበት ይችላል ሰውየው ላይ ማለት ነው። አትራል ፊብሪሌሽን ይሄ ማለት ነው። ሰው አሁን ስለ ሀርት አታክ በተለይ ድንገት አንድ ሰው ያ ሲምፕተም ቢኖርበት አካባቢው ያሉ ቤተሰብ ወይም ጓደኛ ምን ማድረግ አለበት በዛ ጊዜ? ያን እንግዲህ የሀርት አታክ ምልክቱ እንደነገርኩ ነው። ደረት ላይ በጣም ኃይለኛ ህመም፣ ታይቶ የማይታወቅ ህመም ከመጣ ከሱ ጋር ተያይዞ ደግሞ ወደብ ሊያስታውቀው ይችላል። ኃይለኛ ላብ ሊዘፍቀው ይችላል ሰውየውን። በዛን ሰዓት ሰውየውን ዝም ብሎ በእግር ማስኬድ ምናምን ሳይሆን በተቻለ መጠን አምቡላንስ መጥራት ነው። አንዳንድ አምቡላንስ የማይገባና አስቸጋሪ እንደ አፍሪካ ሴታፕ ከሆነ ደግሞ ራሱ መኪና መያዝ የለበትም። ሌሎች በያዙት ኖርማሊ በራሱ መሄድ የለበትም። ቶታሊ አምቡላንስ ነው በቃ ሆስፒታል ማድረስ ያለበት እንጂ በራሱ ምንም ነገር ወይ ደግሞ በቤተሰብ ታክሲ ጠርቴ አንጠልጥለ ይዘ የምትሄደው ነገር አይደለም። ያንን ነው ማድረግ የምትችለው። እና እንግዲህ ትልቅ ችግር ነው። ኢንፍራስትራክቸሩ በጣም ባልተዘረጋበት ሀገር ላይ አምቡላንሶቹ ቶሎ የመድረሱ እንደገና ደግሞ አምቡላንሱን ስትደውል ራሱ ገና ተደዋውሎ ሹፌሩን ጠርቶ ብዙ እንትኖች አሉ ድሌ የሚያደርጉ ነገሮች። ሆኖም ግን ትልቁ ነገር አምቡላንስ እና አምቡላንስ ነው። ምክንያቱም አምቡላንስ በምንልበት ሰዓት ሆስፒታል ከመድረሱ በፊት ሊሰጡት የሚገቡ መድኃኒቶች አሉ፣ ኦክሲጅን አለ። እንደገና ደግሞ እየተቆጣጠሩት ራሱ ልቡ ላይ ችግር ከደረሰ የመጀመሪያ እርዳታ መስጠት ሊያስፈልግ ይችላል። ስፔሻሊ ሲፒአር ምናምን የሚባሉ ነገሮች አሉ። ያንን ሊያደርጉ የሚችሉ ትሬንድ የሆኑ ሰዎች ናቸው። ስለዚህ ራሲ ተሸክመ ሮጤ ስትሄድ ምናልባት ቤተሰብ መንገድ ላይ ሊጎዳብ ይችላል እና አምቡላንስ መጥራትን የመሰለ ነገር የለም። ይሄ እንዲያውም አሁን ችግሩ ኢንፍራስትራክቸር ወይም አምቡላንስ ቶሎ ለማይመጣባቸው ሀገሮችን ኢቨን ይህንን መልእክት በዓለም አቀፍ አካባቢ ያሉ ወገኖቻችን ስለሚሰሙት እኔ 1 2 3 አጋጣሚዎች አይቻለሁ። ኢቨን ውጪ ሀገር አሜሪካ ውስጥ አምቡላንስ ሳይጠሩ ቤተሰብ ይዞ ይሄዳል እና መድረስ ያልቻላል እና እሱ ላይ እንዲያተኩሩ ጥያቄውን ያቀረብኩት ለዛ ነበር። እውነት ነው። አሁን ይሄ ሰው እንግዲህ ምን መሰለ የመጀመሪያ ሎዲንግ ዶዝ የምንላቸው መድኃኒቶች አሉ። ትልቅ ህይወትን ያድናሉ። እንደ ምሳሌ ቢጠቅስል አስፕሪን የሚባል አለ፣ ክሎፒዶግሪል የሚባል አለ፣ ሌሎችም አሉ አምቡላንስ ውስጥ የሚሰጡ። አንዳንዴ እንደውም በአሁኑ ጊዜ ያደጉት እንደ አሜሪካ፣ ካናዳ፣ ሌሎችም ያደጉ ሀገሮች የሚበትን ደም ማቅጠኛ ክሎቱን የሚበትን እስከ መስጠት ደረጃ ደርሷል አምቡላንስ ውስጥ። እሱ ብቻ አይደለም፣ የልብ ምት የመጀመሪያ 24 ሰዓት ውስጥ ሰውየው በድንገት የሚሞተው የልብ ምት መዛባት መንቀጥቀጥ እንበለው የልብ መንቀጥቀጥ ስለሚመጣ ያንን በአምቡላንስ ቢሆን ትመልሷለህ። ዲፊብሪሌተር በሚለውም ወይ በመድኃኒት ሆስፒታል እስኪደርስ ድረስ ትመልሷለህ። እዛ ላይ ፍጥነቱ እና አንደርስታንዲንጉም ይለያያል። ሆስፒታል ለመድረስ አንደኛ አምቡላንስ የራሱ መንገድ ያለው ሮጦ በሰከንድ ነው በደቂቃ ነው የሚያደርስ። የራሲ መኪና ትራፊክ ላይት ይዛል፣ ምን ይዛል። ጎልደን ታይሙን አቃጠልኮ ማለት ነው። እሱን ካልን አሁን የልብ ህመምን ተነጋግረናል። የልብ ህመም በሌሎች የሰውነት አካላት እንደ ኩላሊት፣ ሳምባን፣ ቅድም ጭንቅላትን ሜንሽን አድርገዋል። ምን ያህል ተጽዕኖ ወይም ኤፌክት አለው ከነዚህ ታላላቅ ኦርጋኖች ጋር? እንግዲህ አሁን በተለይ ከኩላሊት ጋር የኩላሊት በሽታ የልብ በሽታን ከሚያመጡት አንዱ ነው።
እነኚህ ክሮኒክ ኪድኒ ዲዚዝ ያለባቸው ሰዎች ትልቁ ሪስክ ፋክተር ነው ለልብ ህመም። ልብ ህመም ያለበት ሰው ደግሞ አንዳንዴ ወዲያው ለኩላሊት በሽታም ያጋልጣል። ለምሳሌ የስራ መድከም ነገር፣ ምክንያቱም ለሱ ማድረስ ያለበትን ልብ ደክሞ ማድረስ ቢያቅቶ እሱም ምግብ በማጣት ኩላሊትም ፌል ሊያደርግ ይችላል። ሁለተኛ ደግሞ ለኩላሊት ድክመትና ወይ ደግሞ ክሮኒክ ኪድኒ ዲዚዝ ለምንለው ሪስክ ፋክተሮቹ አንድ ናቸው። ሱካር ያለበት ሰው ልቡም ይደክማል፣ ኩላሊትም ይደክማል። ግፊት ያለበት ሰው ልቡም ይደክማል፣ ኩላሊትም ይደክማል። ስለዚህ ለበሽታ የሚያጋልጡት ኦልሞስት ሪስክ ፋክተሮቹ መንስኤዎቹ አንድ ናቸው እና ሁለቱ አንድ ላይም ሊታመሙም ይችላሉ። አንዱ ለአንዱ ጠቅ ከመሆኑም በላይ ሁለቱም በአንዴ ሊታመሙ ይችላሉ። ገርማል። እሺ፣ እንዲያውም እንደገና ወደ መጽሐፉ ስንሄድ ለዚህ ነው እግዚአብሔር ልብና ኩላሊትን የሚፈትን አምላክ ነው ይላል ኤርሚያስ ላይ እና አብረው ነው የሚሰሩት ማለት ነው። በጣም ከኩላሊት አብረው ነው የሚሰሩት። ኦኬ፣ እንግዲህ ከልብ ህመም ጋር ተጓዳኝ በሽታዎችን ቅድም የደም ግፊት፣ ኮሌስትሮል፣ ስብ ነው የሚባለው ከፍተኛ ስብ እና እንደነዚህ አይነቶች እና የልብ ህመም የህክምና ዘዴ አማራጮቹ ምንድን ናቸው? ምንድነው መሰለ እንግዲህ ትልቁ ነገር ፕሪቨንሽን ነው። መከላከል፣ ቅድመ መከላከል። ቅድመ መከላከል ማለት ምንድነው? እነኚህ ሪስክ ፋክተሮቹን ሁልጊዜ ፔሪዮዲካሊ ቢያንስ አኑዋሊ ቼክ ማድረግ አለብን። ብላድ ፕሬሸር ምን ይመስላል? ኮሌስትሮሉ ምን ይመስላል? ግፊቱ ምን ይመስላል? አኗኗሬ እንዴት ነው? አመጋገቤ እንዴት ነው? ሰውነቴ ክብደቴ እንዴት ነው? ፊዚካል አክቲቪቲ እንዴት ነው ብሎ አንድ ሰው ራሱን መጠበቅ አለበት። በተለይ እድሜው ወደ 40 ወደ 50 እየተጠጋ በሄደ ቁጥር እነኚህን ቼክ እያደረግ ኮሌስትሮሉ ሐኪሙ በሚያዘው መሰረት መድኃኒት መውሰድ ካለበት ምንም እንትን ሳይል መድኃኒቱን መውሰድ፣ ግፊቱም እንደዛው፣ ሱካሩም እንደዛ። ይሄንን የምትወስደው ለምንድን ነው የምትወስደው? ነገ ልብ እንዳይታመም፣ በድንገት እንዳትሞት፣ ነገ ኩላሊት እንዳይታመም፣ ኩላሊት ፌል አርጎ ሌላ ዲያሊሲስ ውስጥ እንዳትገባ ይጠቅማል። ትልቁ በሕክምና ፕራክቲስ ውስጥ ትልቁ ቻሌንጅ ግፊት፣ ኮሌስትሮል እና ሱካሪን ማከም ለእኛ ሄዴክ ነው። እነኚህ ሰዎች አልታመሙም፣ ፔን የላቸውም፣ ህመም የላቸውም። አሳምነ ውድ መድኃኒት ግዛና ውሰድ ማለት ትልቅ ፈተና ነው። ሆኖም ግን ትንሹና ቀላሉ ሕክምና እሱ ነው። አንደኛ ከስራ ማስተጓገል የለም በህመም ምክንያት። ሁለተኛ ነገ ልቡ ከታመመ ሌላ የባሰ በጣም ንብረቱን ሁሉ ሊወስድ የሚችል ወጪ ውስጥ ሊገባ ይችላል። የሚገርመው በውጭ ሀገር ያሉ ኢትዮጵያውያኖች ለመድኃኒት አክሰሱ አለ። ግን አሁን ቅድም እንዳሉት ዶክተር በተለይ የኮሌስትሮል የደም ብዛት መድኃኒት ሲታዘዝላቸው አንደኛ የፋርማሲ ተንኮል እንደዛም ያስባሉ። ሌላ በቃ ላይፍ ታይም የዘላለም እንደ ሞት ፍርድ የሚወስደዋል እና ሲስተካከል ሊቆም የሚችል ይሆናል አይደል? ብለድ ፕሬሸርም ወይም ሌላውም እና በተለይ ለነዚህ አንዳንዶቹ ዶክተር 1 ወር ስጠኝ 2 ወር ስጠኝና ሮጬ አስተካክዬ እመጣለሁ እንደው ይህም መድኃኒት አትስጥም ይለዋሉ እና የሚያስተላልፉት መልእክት በዚህ መድኃኒትን የመውሰድ ጥቅሙ ሁለት ነገር ነው። እንግዲህ ይሄ ሊመለስ ይችላል አልኮ። አዎ እንትናዎች ደረጃዎች አሉት። ለምሳሌ የኮሌስትሮሉ መጠን መካከለኛ አነስተኛ ከሆነ ግን ከኖርማሉ ከፍ ብሎ ከሆነ፣ ግፊቱም በዛው ሬንጅ በጣም ኃይለኛ ያልሆነ ግፊት፣ ሱካሩም ሞዴሬትሊ ትንሽዬ ከኖርማል በላይ ከፍ ብሎ ከሆነ ጊዜ ትሰጠዋለህ። ጊዜ የምትሰጠው ምንድነው? ላይፍ ስታይሉን፣ አመጋገቡን፣ ስፖርት ላይፉን ቀይሮ ክትትል አድርገ ጊዜ ትሰጠዋለህ። ወደኋላ ከተመለሰለትና እሱም ደግሞ ዲስፕሊን ሆኖ ሁል ጊዜ ያንን ላይፍ ስታይል ሞዲፊኬሽን የሚቀጥል ከሆነ
እውነት ነው። እነኚህ ሰዎች ጊዜ ልንሰጣቸው ይችላል። ግን ጊዜ የማይሰጥ ደግሞ አለ። በጣም ብዙ የቆየ ስኳር ሊሆን ይችላል ምልክት ስለሌለው። ታርጌት ኦርጋን ዳሜጅ የሚባሉ አሉ። ግፊት ከፍ ብሎ ኦልሬዲ ኦርጋኖቹን ዳሜጅ አድርጎ ሊሆን ይችላል፣ ግን ለሱ ምልክት አልሰጠውም። ኮሌስትሮሉም ከአቅም በላይ ከፍ ያለ ሊሆን ይችላል። እነኚህ ሰዎች መድኃኒት ካልወሰዱ ስለ ነገ ፕሪዲክት ልናደርግላቸው አንችልም። ሐኪሙ መቼ ነው ሃርት አታክ የሚገጥመው ብሎ ሊነግረው አይችልም። አንድ ቀን ግን በእርግጠኝነት ሃርት አታክ ወይ ስትሮክ ወይ ሌላ ነገር እንደሚመጣበት እርግጠኞች ነን፣ እነኚህ ነገሮች ካልተስተካከሉ። እንግዲህ ምርጫው ምንድን ነው መሰለ? ምግብ ምናልባት ራስን በላ 10 ወይ 20 ጊዜ እንውጣለን አይደለም? በአንድ ብርጭቆ ውሃ 3-4 ክኒን ባንዴ መዋጥና እግዚአብሔር ፈቅዶልኝ 80-90 ዓመት መኖር መምረጥ፣ ወይ ደግሞ አይ እኔ ክኒን አልውጥም ብለህ የማይቀር ነገር መጠበቅ። እውነቱን ለማውራት ከሆነ ምርጫው ትልቅ ሞትን መምረጥ ነው። ስለዚህ መድኃኒት መውሰድ ደግሞ ይሄ ሰው ልጅ የማሲቭ የሰው ልጅን ለመጉዳት መድኃኒት አይሰራም። መድኃኒቶቹ ሲሰሩ ከአያጥ ጀምሮ ሰው ላይ ጨምሮ ነው። ሴፍቲያቸው ተረጋግጦ FDA የሚባለውን ታውቋለህ። በሱ አፕሩቭድ ካልሆነ ገበያ ላይ አይውልም። በተለይ ይሄ እነኚህ ነገሮች ያ ማለት ባላንስ ስታደርገው ጥቅሙና ጉዳቱ የሰማይና የምድር ርቀት ነው። ይህንን ርቀት አንተ የሌለውን በሽታ ያመጣብኛል የማያመጣውን በሽታ ያመጣብኛል ብለህ በሽታ የማትታከም ከሆነ ይሄ እንትን አይደለም። አንዳንዴ ደግሞ በእምነትም እፈወሳለሁ። እውነት ነው፣ እግዚአብሔር የማይፈውሰው ነገር የለም። ግን እግዚአብሔር ሊፈውስ የሚችለው ደግሞ በእውቀትና በጥበብ ነው። ትልቁ እውቀትና ጥበብ ደግሞ እግዚአብሔር ለኛ የሰጠው የሕክምና ጥበብ ነው። ስለዚህ የእግዚአብሔር ስጦታን ካልተጠቀምክ እግዚአብሔርም ሊቀየም ይችል ይሆናል። እርግጠኛው እንደ ሳይንስ ባልነግርም ይሄን እሱ የሰጠውን እውቀት ካልተጠቀምኩ እግዚአብሔርም ሊቀየም ይችላል። ማን ያውቃል? ቴንኪዩ ዶክተር። ጥያቄዎችን ጨርሻለሁ እና እንዲያውም ማጠቃለያ በላይፍ የኑሮ ዘዴ አይነት ጤናማ ህይወት ለመኖር አሁን የተነጋገርነው የህክምናም ዓላማ ቅድሚያ መከላከል ነው። ጤና አጠባበቅ ጥሩና ምን ምክር አለት? እንግዲህ ይሄ አሁን ተወርቶ የማያልቅ ነገር አለ። ሄልዚ ዳይት የሚባሉ አሉ። አንድ ሰው በአሁኑ ዘመን ኢንፎርሜሽን እጅ ላይ ስላለ ጤነኛ ምግብና አመጋገብ ምንድን ነው የምለውም ማወቅ አለበት። የግድ ሐኪም ወይ የሐኪም ምክርም ማግኘት የለበትም። ስለዚህ ጤነኛ ምግብ፣ ጤናማ ምግብ መመገብ መቻል አለበት አንድ ሰው እና ፊዚካል አክቲቪቲ ነው። አንድ ሰው ቢያንስ በቀን 30 ደቂቃ ፍጥነት ያለው የእግር ጉዞ ማድረግ እንዳለበት ሳይንስ በግልጽ ከነጥቅሙ ያስቀምጣል። ያንን ማድረግ መቻል አለበት አንድ ሰው። ሌሎች ሪስክ ፋክተሮች ካሉ ደግሞ በትክክል ሕክምናውን መውሰድ አለበት። ሕክምና መውሰድ አሁን ትልቁ ችግር እንግዲህ ምንድን ነው? ለምሳሌ ዶክተሮቹ አንድ መድኃኒት ያዙልሃል። ከዛ በኋላ ሐኪሙ ምንድን ነው እንደ ውጤቱና እንደ ሪስፖንሱ ዶዙን አጀስት ያደርጋል ወደፊት። ክትትል ማለት ይሄ ነው። ሰው ግን ለሱካር የመጀመሪያ ግን ካዘዝክለት ሁልጊዜ እሷን እየገዛ ይወስዳል እንጂ ሐኪም ቤት አይሄድም። ያ ማለት በቃ ሰውየው እየታከመ አይደል። ፎሎ አፕ ያስፈልጋል። ፎሎ አፕ የሚያደርግበት ዋና ምክንያት ዋና ዓላማው ተስተካክለዋል ወይ የምለው ነው። ካልተስተካከለ ወይ መድኃኒቱ ሊቀየር ይችላል፣ ወይ ዶዙ ሊጨመር ይችላል፣ ወይ ደግሞ ከመጠን በላይ ለምሳሌ ግፊቱ ዝቅ ብሎ ከሆነ ሊቆምለትም ሊቀነስለትም ይችላል። ይህንን ለማድረግ ግን ሁልጊዜ የቀጠሯቸውን ቀን ጠብቆ ሄዶ ሐኪሙን ማግኘት መቻል አለባቸው። እሺ፣ እግዚአብሔር ይስጥልን። በጣም አብረው ይስጥልን። ቴንኪው። በሽታ ድል ሆነ በሳይንስ ጥበብ መድኃኒት
ተሰርቶ ኑሮ ተሻሻለ ሳቅ ፈገግታ በዛ መስካ አየት ቀርቶ